ስክሪፕቶን እንዳይዘጋብን ነው እንደ ምልክት ስለሚወስደው ስክሪፕቶን እንዳይ So it's amazing. Like you're young, gonna with this by that age, like you're amazing. I'm enjoying our conversation. By the way, tap share copy link አድርጉ እሷንም follow አድርጓት. So yeah, true seeker እንዳልሽው የመጣሽበት environment it was amazing. It was helpful ብዬ አስባለሁ። እንግዲህ አንፃር your mom, your auntie እንደገና እሷን ባለቤት open mindednessቸው በመኖሩ ላንቺ exposure ወደዚህ ራስን ፍለጋ ወደሚለው ያመጣሽ ይመስለኛል እንደና so እንደ አንቺ የመጀመሪያ ጥያቄዎችን ስትጠይቂ ልክ ያዛኛው it's crazy already ብዙ ነገሮች ፖይንት አውት ያደርግሻል ሁላችንም ጋር ያለን የሚመስለን ነገሮች አሉና በጣም ነገር ከባዱ የሚሆነው ኢየሱስ ክርስቶስን ነው እንደ ክርስትና like አብሶ ለፕሮቴስታንቶች ሆነን ለምናቀው like ፍቅሩ ብንል ሰው አይገባውም literally we just love him በጣም so deep እና ካስተምሮቱ ጋር ሳይሆን ያንን በጣም የምትወጁ ነገር ያው ሁሉ ነገር ትተዋለሽ እሱን how was it at the moment ሁሉ ነገር ትተሽ ያ ስሜቶች እንዴት ሃንድል አደረግሻቸው በነገራችን ላይ አሁን አንቺ ሼርድ ፊሊንግ ነው የተናገርሽው ነገር በነገራችን ላይ ምክንያቱም እኔ አይ ሪሜምበር ስልሽ እኔ አክቹሊ ላይክ ወደዚህ መንገድ የገባሁት እስልምናን ወደ ማወቅ መንገድ የገባሁት አስቤበት አልነበረም ማቅ ለመናገር ላይክ in my mind ላይክ ክሮስ አድርጎት አያውቅም አላህ ሰበብ አደረገልኝና ነገሮችን በሆነ ሰበብ ነው ወደዛ ነገር ወደ ማንበብ ወደ ማወቅ ምናምን ሄድኩትና ግን እንዳልሽው እውነት ለመናገር እኔ ሁሉንም ጥያቄዎች ጠይቄ ሁሉም ጥያቄ ተመልሶልኝ ሁሉም ነገር ልክ ነው ብዬ መጨረሻ ላይ መተው ላይክ አይ ይሄ ነገር በቃ እውነት አይደለም ብዬ ሰርጂ መውጣት የከበደኝ የነበረው ነገር የኢየሱስ ክርስቶስ ኮንሰፕት ነው ማለት እኛ አይምሮአችን ኦሬዲ ስንት ዘመን ሙሉ ልክ ነው ብለን የምናምነው ላይክ አምላካችን ነው ብለን የምናምነው ነገር ላይክ ጥሎ መውጣት it's not easy it's not simple በነገራችን ላይና even proof እያገኘሁኝ ራሱ over and over like ሌላ ፕሩፍም ጭምር ነበር የምፈልግ የነበረው so that like አይምሮዬ እርግጠኛ እንዲሆን ምክንያቱም የሆነ በጣም የሚረብሸው የነበረው ኮንሰፕት እሱ ነበርና እንዴት ነው የሆነ ቀይ መስመር እንደ መርገጥ ነው የሚሰማኝ ነው the moment ያንን ያረኩበት ሰዓት ልሞት እንደምችሉላ ነበር የሚሰማኝ እኔ that's how much deep የሆነ ኮኔክሽን የነበረ ለዛ ነገርና እኔ መጨረሻ ላይ ሁሉም ጥያቄዎች ተመልሰው like በቃ መጨረሻ ሰዓት ላይ ነው ይሄንን ነገር መጨረሻ ሰዓት ላይ ነው በቃ አክሴፕት ማድረግ የቻልኩት መተው የቻልኩት በቃ ይሄ ሻሃዴን ያስኩበት ቀን ላይ ነው ያንን ነገር መተው የቻልኩት እንጂ እስከዛ ድረስ everything is right ይጋልኩኝ ግን እቺ ፖይንት ይጋልኩኝ ነበር ሆልድ ባክ ማድረግ የነበረው ማለት ነው ያው የቆየን እሱ ፖይንት ላይ እንዴት እንደደረስን እናወራበታለን በጣም ያው እኔም እሱ ችግሬን ኤቲስቶኝ ምንም ሆኜ ስቲል ዝም ድራግ ማድረግ ደስ ይለኛል ኢየሱስ ክርስቶስን የህይወት መምሪያ አድርጌ ወሰድኩ በቃ የሆነ ሲያቅተኛ ለመልቀቅ ወደ ሃይማኖቶች ሁሉ ከተውኩ በኋላ at least let me have a message የሆነ መጽሐፍ እና ያነበብሹ ለምን somebody story ቢሆን let me keep it ጥሩ ነገር ያገኘሁት after all እሱ ነው የሚለው ስሜት በፕሮቴስታንት ደግሞ አብሶ በጣም በዛው ስለምንሰራ ከባድ ነው የሚሆነው ሰው ናው ሁሉ ነገር ወጣሽ ተውሽ ላይክ ሃይማኖት የሚባለው ነገር ከዛኛው ማይተሽ ስትታዩ እንደ ፕሪንሲፕሎች ያሻቸው ምንድን ነበሩ ላይክ ላይፍ ፕሪንሲፕል cuz ብዙዎቹን ያዝናቸው በፊት ላይ የምንገራው በመጽሐፉ ነው አይደል ለሴት ልጅ እንደዚህ ቱን እዛ ትክክል ይደረግ ፕራክቲስ አይደረግም ይደረግ ሌላ ሆኖ ግን እንዳለበት ትርታ you just follow that በቃ አትስረቅ አትግደል አታመንዝር ምናምን የሚለው ህጎች ከዛ ስትወጪ ላይክ ናው ወጣ ብለሽ ስታያቸው አዲስ አይ ኦፕነር ሆኑልኝ የምትያቸው አይደል ከእስልምና በፊት ነገሮች ላይክ ሊድ ያደረጉሽን ቀስ ያለን እናያቸው እኔ actually like እኔ ከዚህ በኋላ ምንም አይነት religion like as እንትን ፓርት አላረግም like taken አላረግም ብዬ ከወሰንኩኝ በኋላ actually life በጣም chaotic ነበረ ማለት ከምልሽ በላይ ማለት የሰው ልጅ መርህ ከሌለው የሚያምንበት ነገር ከሌለው ሲደክም አጠንከራይ ብሎ የሚሄድበት ቦታ ከሌለው እርዳታ የሚጠይቅበት ቦታ ከሌለው I don't think ማለት እንደዛ አይነት የሆነ helpless የሆንሽ አይነት ስሜት የሚሰማበት ፖይንት ያለ አይመስለኝም in life እኔ I was so helpless እዛ ፖይንት ላይ ስልሽ እኔ እንዴት ነው ከመጣሁበት ፋሚሊ ባክግራውንድ አንፃር አልহামዱሊላህ like በጣም ጥሩ ፋሚሊ ውስጥ ነው ያደግኩትና like ጥሩ ካራክተር ያለኝ ልጅ ነኝ ስልሽ ለራሴ ከመመስከር አንፃር ሳይሆን ብቻ I have good values እና የዛ ሰዓት ምንድን ነበር ማድረግ የነበረው like ያልኩሽ እኔ my father figure is like actually ባል ነውና እሱ ሁሉ ጊዜ ምን የሚለው ነገር አለ like do good be good ከዛ በኋላ ሌላው ነገር it's በቃ ኤክስትራ ነው ብሎ ነው የሚያምነውና እኔ እዛ ሰዓት ማድረግ የነበረው ምንድነው በቃ
ጥሩ መሆን ጥሩ ማሰብ መጥፎ ነገር አለ ማድረግ ቤዚክሊ ዲስ ይሄ አስርቱ ትእዛዛት ብለን የምንላቸው ነገሮች አሉ አይደለ እሱን ዊ አፕላይ ያደርገዋለሁ ላይፌ ላይ ግን ናት አሰን የሆነ ሪሊጅን ፓርት ቴክ እያደረኩኝ ሳይሆን ራንዳምሊ ላይክ እንደ ሂውማን ጥሩ ነገር ነው ብለን የምናስበውን ነገር ከማድረግ አንጻር ማለት ነው ግን እውነት ለመናገር እዛ ፖይንት ላይ በጣም በቃ ስትረስድ እየሆንኩበት የመጣሁት ጊዜ ነበረ በቃ ማለት በጣም አንዛይቲ ነበረ በጣም ስትረስድ ሆናለሁ ቢካዝ ከሆነ የሪሊጅን ባክግራውንድ ስትመጪ ዩ ኖ ፎር ሹር ላይክ አፍተር ዴይዝ ህይወት እንዳለ ታውቂያለሽ በቃ አለ ያን ነገር ኦሬዲ ውስጣችን አምነ የተቀበለ ነገር ነውና ሁሉ ጊዜ የሚያስጨንቀኝ ነገር ምንድነው እኔ እንደዚህ አይነት አንሰርቴኒቲ ላይ ሆኜ ምንም አይነት ነገር ላይ ፓርት ቴክን እንዳላረግ what if I die like የሆነ ነገር ቢፈጠር ወዴት ነው መሄደው እኔ የትኛው አምላክ ነው ራሱ የሚፈርደኝና I was so በቃ ስትረስ በጣም ስትረስ ያደረገኝ ነበር እሱ ነገርና I think ለዛም ነው ይሄ ልክ ሰበቡን ሳገኝ ይሄ ወደዚህ እስልምናን ወደ ማንበብ ወደ ማጥናት ምናምን ሰበቡን ሳገኝ እስኪ ደግሞ ልሞክረው እስኪ ይሄን ነገር ልየው ብዬ ወዲያውኑ እንትን የወሰድኩት አክሽን የወሰድኩት ለዛም ይመስለኛል አንድም ቢካዝ ላይክ አይምሮዬ ላይክ እንትን አልነበረውም ሰላም አልነበረውም ዩ ኖ ላይክ በጣም እጨነቃለሁ ምናምን ላይክ ሰዎችን ሳይ ሁሉም በየራሱ እምነት ቦታ የሚያደርገው የሚሄድበት እንትን የሚለው ነገር አለ የየራሱ ፐርፎርም የሚያደርገው ወርሺፕ አለ ምናምንና እኔ ሌፍት አውት ነኝ እዛ ሁላ መሀል ላይ እና I felt so confused በቃ ይሄ በጣም confused እንደሆንኩኝ ነበር የሚሰማኝ የነበረውና ይሄ in between የነበረችው ጊዜ ቀላል ጊዜ አልነበረም like ከባድ ጊዜ ነበር especially ከሜንታል ስቴቢሊቲ አንፃር ምንም የሚገራሽ ነገር ሳይኖር ሲጀመር እንደፈለግሽ ነው አክት አውት የምታደርጊውና እነሱ ደግሞ አክት አውት የምታደርጊባቸው ጊዜያቶች ደግሞ የራሳቸውን ኮንሲኩዌንስ አላቸው በኋላ ላይ ላይፍሽ ላይ የራሱ የሆነ ኢፌክት አለው እና የዛኔ ኢፌክቱም ደግሞ መጥቶ ስትደግሚ ስትወድቂ ስትጎጂም ደግሞ ሊን የምታደርጊበት ቦታ የለሽም የምትለምኝበት እንኳን ሌላ ይቅርና ንስሐ የምትገቢበት ቦታ የለሽም ቢካዝ ላይክ የትኛውን ቦታ ፓርት ቴክ እያደረግሽ አይደለም እና ከባድ ጊዜ ነበረ Yeah, I share that feeling with you because for 4 years now አንቺ እንኳን አጭር ነው ለኔ ረዘም የሚል ነበር እሱ ፊሊንግ ረዘም የሚል ነበርና I know what you mean like we can relate በዛም ብዙ ነገሮቻችን ተመሳሳይ ነገሮች አላቸውና so what was it ድጋሚ turning point ወደ አሁን ልክ እንዳልሻቸው ሊን የምታረጊው ነገር የለም ምናምን even creator itself not a creator anymore ስላልሽ ነው እዛ ጋር ያለው ነው ይሄ ሊሆን አይችልም ያልሽው ነገር ድጋሚ ወደዛኛው መንገድ እንድትመጪ ያረጉሽ ነጥቦች ወይስ ቀጥታ የእስልምና ፖይንተርስ ነው ያገኝሽው ወደ ፈጣሪ ኮምፓራቲቭ ወደሚለው ነው የሄድሽው እንዴት ነበር you journey አንቺ ደግሞ ንገሪኝ እኔ የሚገርምሽ ነገር እንዳልኩሽ ነው እኔ አስቤበት አላቅም በፍጹም ማለት የሆነ አነባለሁ ወደዚህ ነገር ሳባለሁ ምናምን ማለት እኔ ያኔ የመጣሁበት ፋሚሊ ባክግራውንድ የኔ ፐርሰናሊቲ ምናምን ላይክ ያን ያህል ሪሌት የሚያደርግ አይደለም ብዬ ነው ማስበውና ላይክ ወደዛ ነገር የመሄድ ምንም ሐሳብ የለኝም ግን እኔ አንድ አሁን ላይ ሳስታውስ ላይክ አንደርስታንድ ማድረገው ነገር ምን ተቀልሽ አላህ ወደ ሆነ ቦታ ሊመራሽ ሲፈልግ ቀጥታ አይደለም የሚመራሽ ከሆነ ጊዜ ጀምሮ ላይክ እዛ ዌይ ላይ ያን ዌይ ፔጅ ነው የሚያቆይሽ ማለት መጀመሪያ ውስጣችን ሙሐባን መውደድን ያስቀምጣል ለዛ ነገር እኔ አሁን ላይ አንደርስታንድ ያደረገ ነገር ምክንያቱም እኔ ካምፓስ ከገባሁበት ጊዜ ጀምሮ በጣም ብዙ ሙስሊም ጓደኞች አፈራው በጣም ደስ ይሉኛል እነሱ የሚያወሩትን ነገር መስማት ደስ ይለኛል ካራክተራቸውን ሳይ በጣም ደስ ይሉኛል ኢቭን ዶርም ሁሉ ጊዜ ምን እየተባባልን እናወራለን ከጓደኞቼ ጋር ምናምን ስናወራ ባይ ዘ ዌይ እኛ ነን እንጂ እንትኖቹ ማለት እኛ ነን እንጂ ሙሎቹ ሙስሊሞች እኮ ኢቭን እንትን ቢሉ ማለት ይሄ ዱርዬ የሚባለው ሙስሊም ራሱ ኢቭን ጾም ሲመጣ ረመዳን ሲመጣ እንዴት ቀጥለጥ እንደሚሉ ግን ታያቸዋላችሁ ምናምን እንባባላለን ማለት የሆነ የሪሊጅናቸው እንትን የሚለው ነገር ላይ ላይክ አልፉም መስመር ላይክ እዛ ፖይንት ላይ ሲደርሱ ኢቭን ሰላም የሚለን የሚያወራ ምናምን የነበረው የሆነ ወንድ ይዘጋናል ሰላም ማለቱ ላይ ያቆማል ኮምፕሊትሊ ምናምንና በጣም የሚያስገርመኝ ነበር ያ ከሪጃቸው ስልሽ በጣም አፕሪሺየት አደርገዋለሁ ያንን እንትናቸውን ከየት ነው ይሄንን ከሪጅ ሊያገኙ የሚችሉት እና በጣም አንድ ደግሞ የሚስበኝ የነበረው ባህሪው ይሄ የሙስሊም ኮሚኒቲ ምንድነው እኔ የነበርኩበት ኮሚኒቲ ውስጥ ሰው በጣም ጀጅ ይደራረጋል በጣም ጀጅ ይደራረጋል ስልሽ አንቺ በጣም ስትሪክቷ ሰው ካልሆንሽ ቤተክርስቲያን የምታዘወትሪው ሰው ካልሆንሽ ማዘፍኝው ማጨፍሪው ምናምን ሰው ካልሆንሽ ቤዚክሊ ያገሉሻል you know አንቺ ኃጢአተኛ ነሽ እነሱ ጻድቆቹ ናቸው that's the sub group እነሱ ጋር ያለው ማለት ነው እና የሙስሊም ኮሚኒቲው ጋር ስንመጣ ብዙ ጊዜኛ ኦብዘርቭ የምናደርገው ነገር ምን ነበር ካምፓስ እያለን አንድ ሙስሊም ወንድም ወይም ደግሞ አንድ ሙስሊም እህት ሙስሊም ወንድሟን ሙስሊም እህቷን ስፔሻሊ ለካፊር ከእስልምና ውጭ ላለው ሰው መቼም ቢሆን ጊቨን አያደርጉ ማለት ስለነሱ እኛ ፊት መጥፎ ነገር ሲያወሩ በፍጹም አንሰማቸው
ላይክ በፍጹም ማለት ጀጅ ራሱ ሲደራረጉኝ አይቻቸው አላውቅም። እና በጣም ይገርመኛል። ኢቨን የሆነ ይሄ የማግለሉ እንትን ራሱ የለም። ላይክ መስጊድ ሲገናኙ ረመዳን ሲመጣ ሲሰበሰቡ ምናምን በቃ ሰላም አለይኩም ምናምን እንኳን መጣሽ ደስ ብሎኛል ተቃቅፈው ምን መዋባቸው በጣም ነው የሚለየው ወላሂ ከምልሽ በላይ። እና እኔ በጣም ያስገርመኝ ነበር ማለት እንዴት ነው ይሄ መዋደዳቸው ይሄ ማለት ይሄ አላህ በነገራችን ላይ እኛ መሀል ያስቀመጠው ነገር ነው። አላህም አይውሰድብን። አሁንም ይሄ መሀባችን አሁንም ይቆይልን ወላሂ። እና ሰው ላይክ ውስጥ ላለው ሰው ነው እንጂ የማይገባው ውጭ ላለው ሰው በነገራችን ላይ በጣም ነው የሚያስታውቀው። እና ፖዚቲቭ አመለካከት ለሌለው ሰው ይከነክነዋል፣ ያስጠላዋል፣ ይደብረዋል፣ ያስቀናዋል ያ ነገር ገባሽ? ይሄ ደግሞ አላህ ሊመራን ፈልጎ ደግሞ በፖዚቲቭ ዌይ ነገሮችን የምናየው ሰዎች ደግሞ በጣም